ሰላም እንዴት አደራችሁ? ደህና ናችሁ ወይ? እኔ ያለው በጣም እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ዛሬ ድፍን ምስር ልሰራ ነው ማለት ነው። እኔ ደግሞ ድፍን ምስር እንዴት እንደምሰራ አሳያችኋለሁ። ተከታተሉኝ። ግን በጣም ይለቀም አለው አፈር ምናምን አሸዋ በደንብ መለቀም አለበት ማለት ነው። ተከታተሉኝ። ያው እንደዚህ አድርጌ ለቀሜዋለሁ። አያችሁት? አፈሩ እና አፈር ካለው ስትሰሩት በጣም ነው የሚያስጠላው። በደንብ መለቀም አለበት። እንደዚህ አድርገን እንጥደዋለን ማለት ነው። መብሰል አለበት። ውሃ መጠጥ ስላለ ትንሽ ዘይት አደርጋለሁ። ጨምራለሁ። ምስራችን ይሄን ይመስላል። ውሃ ጨምረናል። እንተክተክና ጨውና ክኖር እናደርጋለን ማለት ነው። በመጨረሻ ምን ይመስያለሁ? ሰው ሲበላ ድክም ይላል። ሰው እኮ ሲበላ ሲጠጣ ነቃ 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 ይላል። እኔ ድክም አውዝ ቢላይ መሽጣት ረጅም ሀዛ خلاص አሁን አስበልቷል። እንደዚህ ምግቤን ጨረስኳ። ልክ እንደ ሊያሾ ማለት ነው። ቀስ ቀስ አድርጋ እዚህ አጠገብ የምታመጣለኝ ቡና ባገኝ ሰው የሰው ምኞት አያልቅም። ባይዘው መቼም አያልቅም ምኞቱ። ምክንያቱም ዛሬ ቡና መጠጣት ፈልጌያለሁ። በነገራችን ላይ እኔ በየቀኑ ቡና አልጠጣም፣ ግን ዛሬ መጠጣት ፈለግኩ። አስበሽዋል? አሁን ተነስቼ ቆልቼ ፈጭቼ ጥጄ ቀድቼ ጠጥቼ ከባድ ነው ወይ? ሳልበላ በፊት መጀመሪያ ሬዲ ማድረግ አሪፍ ነበረ።
ግን ሰዓት ሄዶ ነበር 9 ተኩል ነበረ በላው ምሳዬ ማለት ነው። ግን ደግሞ ዛሬ ቡና መጠጣት አለብኝ በቃ። ስለዚህ ተከታተሉኝ። አብረን እንቆለዋለን፣ አብረን እንጥደዋለን፣ አብረን እንቀደዋለን፣ አብረን እንጠጣዋለን። ጨስ ጨስ እናደርጋለን። ምግብን ጨረስኩ ግን ደከመኝ። ልብስ ሳጥብ ነው ያልኩት ባይዘው ወይ ዛሬ ማለት ነውና በቃ ሰርታችሁ ስትበሉ በርግጥ ደስ ይላል፣ ግን ድክም ብሎኛል። እየተንከባለልኩ ስለምውል ሌላ ቀን ዛሬ ስራ ሰራው በቃ አልቻልኩም እላችኋለሁ። ቤተሰብ ውሃ ጠጡ፣ ውሃ ለጤንነት ጠጡ። ውሃ ጥሩ ነው። ተከታተሉን። በቃ ቡና እንቁላው ይሻላል ነው አብረን